አንተ በእግዚአብሔር የነገርኩህ ነው። በእግዚአብሔር አሁንም አንተ በእግዚአብሔር ሕዝብ ላይና በእግዚአብሔር ላይ የማይሆነው ጊዜ አምጥተህ እዚህ ጋር የማይሆነው ህዝቡን የምታሰናክልበት አንተ እረፍ። ራስህ እረፍ እየተናገርከኝ ያለው አንተ ከሐሰተኞች ጠቅላይ ሚኒስትር በማሻገር የሐሰተኞች አባት የምታጎርሻችሁ አንተ፣ የምታበላችሁ አንተ፣ የምታጥባችሁ አንተ፣ የምታሳድራችሁ አንተ። የሐሰተኞች ጠቅላይ ሚኒስትር ብቻ አይደለም አንተ የሐሰተኞች አባት ነህ። ጭራሽ ራስን አልቆጠብክም። ከዛ እኔ እኮ ያልኩክ ስሜን እንቀይራለን ፓስተር ሶፊ ብለህ እንጠራለን። ግን አንተም ከዛ ዓለም ውጣ እንደገና ታደስ እግዚአብሔርን ፈልግ ብዬ ነው ወጣ። አንተ አሁንም ደግሞ ሐሰተኞች የት አለ ብለህ ፈልገህ እየፈለፈልክ ነው። በምን መረጃ ነው አንተ በአንተ ሚዲያ መረጃ ልጆቹን መተህ ሐሰተኛ ብለህ ጭራሽ እኔን ደግሞ አባት ጭራሽ በአንተ ሚዲያ መረጃ ከእግዚአብሔር ቃል ውጪ ከእግዚአብሔር ቃል ዓለም ውጪ የሆነው ነገር የሚወራ እዚህ ላይ ነው። ስለዚህ ራስን አስብ። የሐሰተኞች ጠቅላይ ሚኒስትርም አልፈ አባት ሆነሃል። ከአባትም አልፈ እናትም ልትሆን ነው። ኧረ ተው ራስን ተስተካከል። ከዚህ ውጣ። ተስተካከል። እኔ ልንገር ተስተካከል። የተጠራ አንተ ተስተካከል። ወንጌልን ልትሰብክ ነው ወይ ጉድ! አንተ ተስተካከል። ይኸውልህ ተስተካከል። እኔ አሁንም ቢሆን ይቅርታ እንድጠይቅ እኮ ነው ያሰብኩ። እንደውም አንተ ይቅርታ ጠይቅ፣ ህዝቡን ይቅርታ ጠይቅ። የማይባለውን ሁላ የምትለቁ እጅን ከፍ አድርግና የእግዚአብሔርን ህዝብ ይቅርታ ጠይቅ። ማንኛው የእግዚአብሔርን ህዝብ ሙሉ ምን አርገ ሐሰተኞችን ትፈለፍላለህ። የት ነው ሐሰተኛ? እኔ እስከዛሬ ሐሰተኛ አቅርቤ ማለት የአንተ ሚዲያ ላይ አይቶ ሰዎች ይፍረዱት። አንተ ይፍረድ፣ ማንም ይፍረድ። በፊትም እየፈረዱ ነው የተጻፈልንና እናያለን። አሁን ይሄንን ልቀቅና ምን እንደሚባለው እናያለን። ምን ችግር እኮ የለውም እኮ ህዝቡ ይዳልና ለምን ወጣለሁ? ህዝቡ ይዳልና አይደለም በየቀኑ እያመጣ የተለያየ ስም ላይ እየለጠፍክ ነው የምትሄደው አንተ። ሌላም ስም ይጠብቃል። የማትመለስ ከሆነ ራስ ተመለስ። ልንገርህ አንተ ተመለስ። እኔ ልምከርህ ተመለስ። አንተ ከዚህ ውጣን ህዝቡ ይዳኝ። በቃ አሁን ይሄን ሐሳብ እንልቀቅ። ህዝብማ ይኸውልህ በቀደም እኮ በተናገርከው ሐሰተኞች ጠቅላይ ሚኒስትር ብለህ ተናግረህ ብዙዎች እኮ አዝነውብሃል። እኔ ላይ አንድ ሰው አላዘነም። ኧረ በጣም ኮሜንት ስትገባ የሐሰተኛ ጠቅላይ ሚኒስትር ነህ፣ የሆነ ነገር ስትለቀው የሐሰተኛ ጠቅላይ ሚኒስትር ነህ። ሰው አንተ እኮ ስሜን አረጋግጦልኝ አይተሃል አይደለ? በዓለም ላይ በዚህ ነው የምትታወቀው። ከዛ ውጪ ደግሞ አዝኖባል። የማታውቀውን ሰው ሄደ እንዴት እንደዚህ ትናገራለህ ብለው በጣም ብዙዎች አዝነውባል። ይኸውልህ አሁን እዚህ ከታች እኮ እየጻፉ ነው እኮ እናንተ እያወራን እኮ። እሺ ኮመንቱን እናያለን። ይኸው አሁንም እኮ እየተናገሩ እኮ ነው ያሉ ብዙ ሰዎች እኮ። ልንገርህ ግን በዚህ ጉዳይ ላይ ስሜን አጥፍተሃል። ህግ የሚጠይቅ ከሆነ በህግ ነው የምጠይቀህ። ህግ የሚዳኝን ከሆነ ያለ ስሜ ነው ስሜ የሰጠኝ። ከመሬት አንስተህ አንድ የተከበረን ፓስተር አንድ እግዚአብሔር መንግስት ላይ እየሰራ ላይ ያለን ሰው አምጥተህ ጥላሸን መቀባት በፍጹም ልክ ያልሆነ። አንተ እግዚአብሔር መንግስት ላይ እየሰራ አይደለም፣ የራሴ መንግስት መስርተሃል። የእናንተ መንግስት የሐሰተኞች መንግስት ይባላል። የእግዚአብሔር መንግስት አይደለም። ሶፊ እየመሰረትኮ ያለ እያገለገልኮ ያለ የሐሰተኞች መንግስት የራሴ መንግስት። ተረጋጋ። የእግዚአብሔር መንግስት አንደኛ ተረጋጋ። አንተ ተረጋጋ። አንደኛ እኔ ልመክርህ ስለፈለግኩ ነው። ለራስህ ነው፣ ለራስህ ጥቅም ነው የምመክርህ። እንዴት? አይ ሶፊ ራስህ እየታስቀምጣለህ። ልምከርህ። የራስህ ነቱ ነው አስቀመጥኩ። ልምከርህ። የተቀመጥክበት ወንበር እኮ አልገባም። አንተ ምንድን ነው? አንተ የሐሰተኞች መንግስት ነህ። በቃ ፈጥረሃል። ሌላ ይሄ በፓርቲ ደረጃ የሐሰተኞች መስርቴ እኮ የራሴ የሆነ ፓርቲ አለ። ግድ የለም ህዝቡ ይዳኘን። በቃ ሐሳብን ቀይር። ግድ የለም እኔ እመነኝ፣ ሐሳብን ቀይር። በቃ ሌላ ሐሳብ የለም። ይኸውልህ ታዝንበታለህ። እንጨርሰዋ። ታዝንበታለህ። ሌላ ሐሳብ ይሄ ንግግር ያስታዝንበታል። ትክክለኛ ነው። ትክክለኛ አይደለም። በቃ እውነተኛ ነገር ነው ያወራሁት። እውነት ነገም አልቀይርም። እሞታታለሁ እውነትን ይዤ። ምነግርህ ነገር ንስሓ ግባ፣ ወደ ቸርች ተመለስ። አንተ ንስሓ ግባ፣ አገልግል። አንተ ንስሓ ግባ፣ ንስሓ ግባ። ለምን መሰለህ? ውጣ ከዚህ ከሚዲያ ዓለም ውጣ። ማን? አንተ። የት ነው መውጣት? አንተ ወደ ቸርች ግባ። ቸርች ነኝ ያለሁት አሁን። አንተ ቸርች ነኝ አሁን። ህዝቡን ስበክ ተብለህ እኮ አንተ ፌስቡክ፣ ዩቲዩብ፣ ቲክቶክ እየሰበክ ነው የምትሉ። አንተ የለህም? እኔ የለውም። የት ላይ ነው ያለሁት? ቲክቶክም ላይ አለ፣ ዩቲዩብ ላይም አለ፣ ፌስቡክ ላይ አለ። ሰውን ኢንተርቪው እያደረኩ ነው የሚውለው ነው ወይ ራሴን አገልግሎት ነው የምለቀው? እኔም አገለግላለሁ። በዛ አገልግሎት ምን እየታለ? ይሄ ሌላ ጉዳይ ነው። አገልግሎት እዚህ ላይ ነው አይደል? ይሄም አገልግሎት ነው። መንግስት
አከራይና መስራች። አሁን አንተ ሌላ ምስረታ ጀምራል። የተካከልከው ጉቶ ለመንቀል አመታትን እየወሰደ ነው ያለ። የተከልከው ጉቶ ባለበት ቦታ እንዴት እንደተከልክ የት እንደተከልክ አንተ ነው የምታውቀውና ጉቶዎቹን ነቃቅለህ አንሳ። ንሳ ግባ። ልጆቹን ንሳ አስገባ። ከጀርባ የላከ ሰው አለ እንዴ? እኔ ላይ ለምን እንደዚህ በለው ብሎ የላከ ሰው አለ? እውነቱ እኮ ተልኮ አለ። እውነቱ እኮ በራሱ ትልካለች። ስማ እውነት በራሱ ታናግራለች። ሶፊ ሌላ ጥያቄ ከሌለ በቃ ጉቶዎችን ንቀለው። የተካከልከው ሁሉ ከተማ ውስጥ ያስቀመጥከው የሐሰተኞችን ሰራተኞችን አንሳ። ሰዎችን ወደ እግዚአብሔር መንግስት መልስ። እኔ አንድም ቀን እውነተኛ ሰራተኞችን አፍራ። አቅርቤም አላቅም፣ እውነተኛ ናቸውም አላልኩም። አንተ ጋር መጥቶ ፌመስ ለመሆን የማሆን ነገር የሚያወሩት ማን ነው? እኔ ጋር መጥቶ የሚያወራው አንድም ሰው የለም። ያፈራ አንተ ራስህ መንገድ። ይኸውልህ አሁን አንድ ነገር ልንገርህ፣ ለአንዴና ለመጨረሻ ነው እድል የምሰጥህ። ይቅርታ ፓስተርዬ፣ ባለፈውም የተናገርኩት አምልጦኝ ነው። አሁንም የተናገርኩት ስሜታዊ ሆኜ ነው። ይቅርታ አድርግልኝ ካልክ ይቅርታ አደርጋለሁ። አንድ እድል ልስጥህ። የእግዚአብሔርን ሕዝብ አይታል የበደልከው ያገለግለኛል ብሎ እውቅና የሰጠው የራስን መንገድ የመረጥክበትን ይቅርታ ጠይቅና የእግዚአብሔርን ሕዝብ እግዚአብሔርን ይቅርታ ጠይቅና ወደ እግዚአብሔር መንግስት ተመለስ። ከዚህ የምታልፍ ከሆነ ሌላ ጥያቄ ከሌለ ሊወጣል። ከዚህ ውጪ ህዝቡ ማን ይቅርታ እንደሚጠይቅ ከጻፈልን፣ ህዝቡ ገቢ ይቅርታ ይጠይቅ ብሎ ከጻፈልን በኮመንቱ መካከል 100 ኮመንት ተጽፎ 50 ሰው ገቢ ይቅርታ ይጠይቅ ካለ ይቅርታ ጠይቃለሁ፣ 50 ሰው ደግሞ ሶፊ ይቅርታ ይጠይቅ ካለ አንተ ደግሞ የእግዚአብሔርን ህዝብ ህዝቡንም እግዚአብሔርንም ይቅርታ ጠይቃለህ። በዚህ እንለም በኮመንት። እኔ አንድንም ሰው በድዬ አላውቅም። አንድም ሰው ላይ ደርሼ በቃ በዚህ በኮመንት አሁን ከዚህ ውጣ። እኔ ሰው ለምን ወጣለሁ? ዝም ብለህ እየመጣ ላይ ፊቴ ላይ ጥላሸት እየቀባ መሄድም አችልም። ነገርኩ እኔ እንደው 50 ሰው ኮመንት ከጻፈልኝ ሶፊን ይቅርታ ጠይቅ ካለ አይታል 100 ሰው ጽፎ 50 ያንተ ከሆነ ይቅርታ ጠይቀዋል። አንተ ካልሆነ አንተ ደግሞ አገለግላለሁ ብለህ የጠራን ጌታ ህዝቡን ይቅርታ ትጠይቃለህ። ዩቲዩቡን ምኑንም ትተህ ወደ ጌታ ትመለሳለህ። ወዴን ወደ ጌታ መልሰው ነው ኮመንቱን እንየው። ኢየሱስ ክርስቶስ የግል አዳኝና ገዢ ነው። መመለሰው ምን የለም። እኔ በጌታ ነኝ። ጌታ ኢየሱስ ህይወት አዳኝና ገዢ ነው። ጌታን ማገለግል ህዝብ እንደምወድ ጨዋ አገልጋይ ነኝ። ህዝቡ ይልቅ አንተ ተመለስ። ህዝቡ ይበል። ከዚህ ካለህበት ስሜት ወጥተህ ወደ አገልግሎት ተመለስ። ልንገርህ እኔ እንደ ወንድም በእርግጠኝነት በእድሜ ትበልጠኛለህ። ትልቅ ሰው ነው የምትሆነው አንተ። ተመለስ። ከታናሽ የታናሽ ምክር ነው አንተ ምን በእድሜ ትበልጠኛለህ? አርጅተሃል እኮ ብረት ስለምትገፋ ነው እንዴ? አይደለም። አይዞህ ነገርኩህ። ስንት ነው ይሆናል? የታናሽም ነገር ቢሆን ይሰማል አንዳንዴ። ስማ ወንድሜ ይቅርታ ጠይቅ ህዝቡን። አንተ ከራሲ ህዝቡን የሚለውን ኮመንቱን በቃ ህዝቡ ጠቅልሎ ነግሯል። ይለፍ ከዚህ እንውጣ። ሰላም ነህ ግን አይደለ? አንተ ሰላም ነህ? እኔ ደህና ነኝ። ያንተ ነው የሚገርመኝ። እኔ በጣም ሰላም ነኝ። አይ ምን እየሆንክ ነው? እኔ ጋር ስትመጣ የሆነ የምትጠቀመው ነገር አለ? ያው እውነቱን ይዤ ነው መጣ። እኔ የምጠቀመው ሁሉ ጊዜ መንፈስ ቅዱስ ነው። እና ታዲያ ምንድን ነው? አዎ መንፈስ ቅዱስ ሁሉ ጊዜ ከእውነት ውጪ እንድናገር አይፈቅድልንም። አይደለም። ትንሽ ግን ተረጋጋ፣ ራስህን እንትን በል። ለምትናገረው ነገር ይሄ ሚዲያ ነው። የምታስተላልፋቸው ነገሮች እያንዳንዱ ሰው ጋር ዶክሜንት ሆነው የሚቀመጡ ነገሮች ናቸው። ስለዚህ እኔ ይመስለኛል ከጀርባ ሆን ብለህ ሂድና ሶፊን አታክ አድርገው እየተባልክ የምትመጣ ነው የሚመስለኝ። አለበለዚያ ከዛ በተረፈ ይሄ የግል ሀሳብ አይመስለኝም። ምክንያቱም አንተ ጋር መጥቻ አገልግዬ የእግዚአብሔር ጸጋ እንዴት ፍሎ እንዳደረገ ስለምታውቅ ቪዲዮም አለኝ እዚሁ ዩቲዩብ ቻናሌ ላይም አለ። በጸጋ ታገለግል ነበር። አሁን ደግሞ በነገር ጀምረሃል፣ በሐሰት ጀምረሃል፣ በአመፅ ጀምረሃል። የአመፀኞች መስራችና ባለራዕይ ይሆናል። አንለፈው። ይበቃል። እስካሁን ስለ እኔ ይህን ሁሉ ነገር ብለሃል። ስለ ኢትዮጵያ ምን ትላለህ? ኢትዮጵያ ለዘላለም ትኖራለች። እሺ ለዘላለም ትኖራለች። አሁን ኢትዮጵያ ወደ ድል፣ ወደ ክብር፣ ወደ ከፍታ እየተራመደች ነው ያለ። ኢትዮጵያ የምትሆነው የኦሮሞ እውነት ሙሉ ሲሆን ኢትዮጵያ ትሆናለች። አሁን ነገሮች ግን ወደዛ እየመጡ ነው።
በኢትዮጵያ ላይ አሁን የሚታየው ነገር በጣም ጥሩ ነው። ሰዎች አሁን ምን ይመስላችኋል? ኢትዮጵያ የምትጠፋ የተናወጠች ያለቀ ነገሮች ሁሉ የተዘጋ ነው የሚመስለው። መከራው በሚበዛ ልክ አይታል አይደለም? ነገሩም ይበዛል፣ በረከቱም ይበዛል፣ ሰላሙም ይበዛል። አይታለ ጦርነቱ በሚበዛ ልክ ሰላሙ ይመጣል። የጦርነትም ጊዜ አልቋል፣ የመከራ ጊዜም አልቋል። ለኢትዮጵያ አንደኛ የሚያስፈልገው ለኢትዮጵያ ሕዝብ ሳይከፋፈሉ አንድነት ያስፈልጋል። መሪን መቀበል ያስፈልጋል። ሁሉንም ብሔር እኩል መቀበል ያስፈልጋል። እዚህ ላይ መናገር የሚፈልገው የኢትዮጵያ ጠቅላይ ሚኒስትር በዚህን ጊዜ ኦሮሞ ነው። ኢትዮጵያዊ ናቸው። ኢትዮጵያዊ ናቸው። ኦሮሞ ናቸው። ከኦሮሞ ነው ኢትዮጵያዊ ብለን ኢትዮጵያ የምንለው ዜግነቱ ነው የምንጠቀም። ኦሮሞ ናችሁ፣ የኢትዮጵያ ጠቅላይ ሚኒስትር ናችሁ። ይሄንን አንቀበልም የሚሉ የራሳችሁ ቲም ያደራጁት ህዝቡን የሚንቁ መሪን የሚንቁ ሰዎች መቆጠብ አለባችሁ። አሉ እንደዛ የሚያደርጉ ሞልቷል። አይታለ ከዚህ በፊት እንደነገርኩ በአማራ ህዝብ ስም አማራ አይደለም፣ አማራ ህዝብ ኢትዮጵያ ውስጥ ተበትኖ የሚኖር አይታለ በብዛት ኢትዮጵያ ውስጥ የተለያየ ቦታ ኦሮሚያ ውስጥ ተበትኖ የሚኖር የሚሰራ ህዝብ ነው። ግን በአማራ ህዝብ ስም የተደራጁ ለአማራ የተቆረቆሩ የሚመስሉ የራሳችሁ ዶላር ላይ ቀን በቀን እየተጣሉ የሚውሉ ባለፈው እንደነገርኩ እንደ 360 ኢትዮ 360 የመረጃ ቲቪ እንደሚባለው ስማችሁን እንደጠራ እና ሀብታሙ እና ኤርሚያስ እና ማን ያሉ የሚሄዱ አሜሪካ የሚቀመጡ ባርዳር ላይ እሳት የሚተኩሱ ጎጀም ላይ እሳት የሚተኩሱ ጎንደር ላይ የሚተኩሱ ሰዎች መቆም አለባችሁ። ኢትዮጵያን የኦሮሞ ህዝብ ወደፊት ይዞ ነው የወደቀ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያን ይዞ ወደፊት ወርቋል። ከዚህ በፊት የነበሩ መሪዎች ስማኝ፣ ከዚህ በፊት የነበሩ መሪዎች ኢህአዴግ የነበረ ፓርቲ ከዛም በፊት የነበረ ኢትዮጵያን ይዞ ወደ ኋላ ነው የወደቀ። ሁለቱም ወርቋል። ዶክተር አብይም ወርቋል፣ እነኛም ወርቋል። አብይ ግን ወዴት ነው የወደቀ? ወደፊት ነው የወደቀ። ይሄ ማለት ኢትዮጵያ አሁንም ወደ ክብር እየሄደች ነው ያለ። ወደፊት እና ወደፊት መውደቅና ወደ ኋላ መውደቅ መካከል በጣም ተላላቅ የሆኑ ልዩነቶች አሉ። እንደ ወድቋል እያልክ ምንድነው እየነገርኩህ ያለው ነገር? ይኸው እስቲ ተነስ። ለምን በወፈረ አይደለም፣ የሆነ ነገር ሊያሳይ ነው፣ ሊመታ አይደለም። ተነስ እስቲ ተነስ። ምንድነው? እስቲ ዝም ብለህ ወደ ኋላ ውደቅ። እንደዚህ ወደ ኋላ እንደዚህ ዝም ብለህ ተኝ። ይኸው ከዚህ በፊት የነበሩ ህዋቶች፣ ሌላ ደግሞ የኢህአዴግ መንግስት እንደዚህ ነው ኢትዮጵያን ይዞ ወደ ኋላ ወደቀ። ይሄ ማለት ከዚህ አንራመድም፣ ከዚህ አንድም፣ ምንም አቅም የለንም፣ ኢትዮጵያ እዚህ ብትኖር ይበቃል፣ ማንም እንገስበት፣ ማንም ስራበት ማለት ነው። ይሄ ማለት አሁን ወደ ኋላ የወደቀን ሰው ለመጉዳት ብዙ ስስ ብልቶችን በፊት ነው ያሉት። አይኔን ሊያጠፋ ይችላልው፣ ጥርሴን ሊያራግፍ ይችላልው፣ ዶሮን ሊደፍነው ይችላልው፣ ብዙ ነገር ይህ ስስ ብልትን ሌላ ቦታ ሊመታው ይችላል። አብይ ደግሞ ኢትዮጵያን ይዞ እንደዚህ አይታል አይደል? ወደፊት ነው ወደቀ። እንደዚህ ተመረቀ ወደፊት። ይሄ ማለት ደግሞ እየሰማ ነው አይደል? ኢትዮጵያን አለቃትም፣ ለባንዳ አልሰጣትም፣ ኢትዮጵያ አትፈርስም። አይታል አይደለም? ለማንም ለሚፈልጉት። ይሄ ማለት ኢትዮጵያን ይዤ ወደፊት ወርቋል። አንድ እርምጃ ወደ ኋላ የወደቀ ማለት ወደ ኋላ የወደቀ ሰው አንድ እርምጃ ከነገሩ ይርቃል። አይታል አይደለ? አብይ ደግሞ ኢትዮጵያን ይዞ ወደፊት መውደቅ ማለት አንድ እርምጃ ወደ ኢትዮጵያ ከፍታ ተጠግቷል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ የማይገባ ከሆነ በጆሮም በአጥንትም በስጋም ይግባ፣ ኢትዮጵያን ይዞ ወደፊት ይሻገራል። ይሄ ማለት አላስነካም። ኢትዮጵያን ለባንዳ አልሰጥም፣ ኢትዮጵያን ለዘረኞች አልሰጥም፣ ኢትዮጵያን ለራሳችሁ ጥቅም 24 ሰዓት ለምሮጡ ሰዎች አልሰጥም ብሎ ኢትዮጵያ ላይ ይሞታሉ ብሎ ኢትዮጵያን ይዞ ራሱ እየተወጋ ኢትዮጵያን ሸፍኖ የኦሮሞ ህዝብ ኢትዮጵያን እንደዚህ በክንፉ ሸፍኖ ይዟል። ይሄንን ነው ልነግርህ የምፈልግ። ብድግ በል፣ እዚህ ጋር ነው የምናወራው። ይሄ ማለት ቅድም ወደ ኋላ በወደክበት ጊዜ አንድ እርምጃ ከነገር ይልቃል።
ወደፊት በወደክበት ጊዜ አንድ እርምጃ ወደ ነገር ይቀርባል። ስለዚህ የኦሮሞ ህዝብ አቃፊ ነው። እንደዚህ ይዞ ወደፊት ወርቋል። ማንንም አናስነካም። እኛ ለወላይታም፣ ለአማራም፣ ለጉራጌም፣ ለትግሬም፣ ለሌላም አለ አናስነካም። እንያያዝ፣ እኩል እንሻገር። አይታል አይደል? ይሄንን ነው ያለ ያለው። አንድ ነገር ባለ ራእይን ይመለከታል። እንደ ራእይ ይኖራል። ዮሴፍን ውሰዱ። ህልም አየሁ ነው ብሎ እኔ ህልም አየሁ፣ እኔ እንደዚህ አይነት ህልም አየሁ ነው። ዮሴፍ ህልም አየሁ ነው ብሎ ወንድሞቹ ደግሞ የሚያዩት ዮሴፍን ነው። ለምን ህልም ማት አይችሉም? ህልም የሌላችሁ ሰዎች የሰውን ህልም ማጥፋት ይፈልጋሉ። ዶክተር አብይ አህመድ ህልመኛ ነው፣ ባለ ራእይ ነው። ራእይ የሌለ ሰው በመቃብር ውስጥ የሚኖር ሬሳ ነው። ይሄ ማለት 360 ይሄ መረጃ ቲቪ የምትሉ ሰዎች ይሄ አሜሪካ ተደራጅቶ አብይን 24 ሰዓት የኦሮሞን ህዝብ ቀንና ሌሊት የሚቃወሙ ሰዎች ሬሳ ናቸው። ራእይ የሌለ ሰው በመቃብር ውስጥ የሚኖር ሬሳ ነው። አሁን አንዳንድ ነገር ትመለከታል። 4 ኪሎ ውረሱት፣ 4 ኪሎ ግቡ። እንደው 4 ኪሎ ለመግባት ሄደ መተ በምን አምሮ ነው አይደለም። 4 ኪሎ አዲስ አበባ ማለት ፍንፍኔ ለመግባት እንኳን በጣም ከባድ ነው። ምክንያቱም ምንድነው ፍንፍኔ የታጠረች በሸገር ነው። ቢያንስ ይሄ መሬት ላይ ለመሄድ እንኳን ለማለፍ እንኳን ፍቃድ ከኦሮሚያ ፕሬዝዳንት ከሽመልስ አብዲሳ ነው ፍቃድ መውሰድ አለብኝ። ወደ አዲስ አበባ እንኳን ለመግባት መከልከል ይችላል። ማለት ሸገር ውስጥ አትለፍ ማለት ይችላል። አይታል አይደል? ዶክተር አብይ አህመድ ወደ ቤተ መንግስት የገባ በሆነ ጥቂት ሰዎች ስብስብ አይደለም። አይታል አይደል? የቄሮ ደም ፈሶ የኦሮሞ ህዝብ መንገድ ላይ ሞቶ አይታል። መሳሪያ ይዞ አይደለም። ፈሪ ስላልሆነ መሳሪያ አይጠቀምም። በድንጋይ አይታል። ብሬን ፊት ቆሞ በድንጋይ ታክስ ፊት ቆሞ ፕሌን ፊት ቆሞ ገልብጦ አይታል ወያኔን ነቅሎ ዛሬ ደግሞ ሁሉም እኩል ይኑር ብሎ እየጠበቀ ያለው እውነተኛ ታጋይ አቃፊ የሆነ ነው የኦሮሞ ህዝብ። አይታል። በትክክል የሚታገል በትክክል የሚያቀም የኦሮሞ ህዝብ። ስለዚህ በራሱ ድርጅት በሆነ ቲም አይደለም ዶክተር አብይ 4 ኪሎ የገባ በቄሮ ደም ላይ ቆሞ በኦሮሞ ህዝብ። ይሄ ማለት ኦሮሞ ህዝብ ከማንም በላይ በዚህ ምድር አገር ላይ ትልቅ ሚና አለው። ታግለዋል። ይሄን እውነት መናገር ፖለቲከኛ የሚያደርግ ከሆነ ነገም መልሼ እናገረዋለሁ። ስለዚህ የኦሮሞ ህዝብ ሳታስፈቅደው የኦሮሚያ መሬት ረግጠ አብይን ከ4 ኪሎ ልታወጣ አትችልም። አይደለም 4 ኪሎ ሌላ 5 ኪሎ እየተሰራ ነው ያለው። ኪሎ የሚፈለግ ከሆነ ምንድነው ደግሞ ወይ ካልሆነ ኪሎ ሰርቶ በራሳችሁ ክልል በኪሎ መጫወት ኪሎ የሚያምራችሁ ከሆነ የትኛ ኪሎ እንደሆነ ግን አይገባኝም። የራስን ኪሎ ካላወቅ የሰው ኪሎ ማወቅ አትችልም። ስለ ኪሎ ታወራለህ። የራስን ኪሎ ነው መጀመሪያ ማወቅ አለብህ። ስለዚህ መናገር የሚፈልገው ህዝቡን አነሳስቶ የሚገሉ ሰዎች ከዚህ ግድያ መቆጠብ። ከፈቀም ፍንፍኔ ትገባለህ፣ ከፈቀም የትም ቦታ ትገባለህ። ካልፈቀርኩ ደግሞ የኦሮሞ ህዝብ ከዚህ በፊት በመሬቱ ላይ ታርሶ ተበልቷል፣ በጀርባም ላይ ተበልቷል። ኦሮሞ ፍቃደኛ ነው። የኦሮሞ ህዝብ እኮ በመሬቱ ላይ ብቻ አይደለም በጀርባም ላይ ተበልቷል። አሁን ግን ጀርባ ወጋለሁ የሚለው የኦሮሞ ህዝብ ጀርባውን አንስቷል። የሚሰጥበት ጊዜ አይደለም። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ህልመኛ ነው። ህዝቡን ይዞ ወደፊት ወርቋል። ደግፈን ልናሻግረው ይገባል። ለዶላር ብሎ ቁጭ ብሎ ሜዳ ላይ ህዝቡን የሚያጣሉት ፋኖ እዚህ ግባ የሚሉት እራሳቸው ለምን አይገቡ? ከአሜሪካ ሳይገቡ ህዝቡን 4 ኪሎ ያስገባሉ እንዴ? ይሄ የዝንብ ሀሳብ የሆነ የዝንብ መልከታ ይሰፈሩስ ቢይ ማለት ብሔር ማናቅ ትልቁን አሁን እኔ ኢንተርቪው ካረኩ በኋላ የሚሰድቡኝ ስድብ እዚህ ጋር ከፍቼ ቢያሳይ የኦሮሞ ህዝብ እንደዚህ ነው ማነው እንትና እንደዚህ ነው የሚሰጡት ህዝብ የሚሰጡት ትልቁን ህዝብ ማሳነስ ይሄ አገሪቷን ሰላም አድርጎ አሁን ያለው ምጥ አሁን ያለው ጭንቅ ለመጨረሻ ጊዜ ከምድርቷ ላይ ይነቀላል። ኢትዮጵያ ማንም ያልታጠቀ የጦር መሳሪያ ትታጠቃለች። እንደ ሀገር ኃያል የምትባልበት ጊዜ ነው። ኢትዮጵያ እንደ መጽሐፉ እንደተገ እጇን ወደዛ ብር ትዘረጋለች። የኢትዮጵያ ታሪክ በዓለም ላይ የሚገንበት ብዙ ቱሪስት ወደ ኢትዮጵያ የሚመጣበት ኢትዮጵያ ገና በቪዛ የሚመጣበት ዘመናት እዚህ ቅርብ ነው።
አብይ እኮ ህዝቡን ይዞ ወደፊት አባይን አላስነካም ብሎ እኮ ነው አብይ ጦርነት አይታል አይደል? አባይን ሰራን ጀመርን ብሎ እኮ የነበሩ ሰዎች ምንም ሳያደርጉ አናይ መጣና አላስነካም ማለት ቢያንስ አብይን ጀመሩት ለመጨረስ እኮ የዛሬ 20 ዓመት አልቀም አብይ ባይመጣ ይሄ እንኳን እንዲቀበሉ ያደርጋል እንዲሰሙ ያደርጋል። አገሪቷ ውስጥ እየሰራ አሁን እኮ ኢትዮጵያን ስናየው እኔ አንዳንድ ዱባይ ቱርክ የተለያየ ቦታ ሄዳ ይመስለኛል ውጪ የምናየው ነገር እዚህ ምድር ላይ ተጀምሯል። ወንዞች አካባቢ ማንም ሄዶ የማየው እየተሰራ ያለው ነገር መመልከት። ስለዚህ ህዝቡን አላስነካም ሀገሬን አላስነካም በአንድነት ህዝቡን ይሻገራለሁ ካለ እጁን ይዘን ከመደገፍ ውጪ እንቁረጠው እንውጋ እንገልብጦ በራሳችን ተገለባብጠ እናልቃለን። ሁሉ ጊዜ ለአራት ኪሎ ምግብ እንዳልበላ አይብሉ ለራ አራት ኪሎ ምንድነው ይሄ ምንድነው? ግን በምን አወቅ አንተ ይሄን ሁሉ አንተ መንፈሳዊ ሰው ነው መጽሐፍ ቅዱስ ነው የምታነበው በምን ይሄንን በምን ጊዜ ነው ያጠናኸው ያወቀው? አይዞ መጽሐፍ አታውቅም እንዴ? መንፈሳዊ ሰው እኮ ሁሉን ይመረምራል ምን አታውቅም እንዴ? መንፈሳዊ ሰው ዶንቆሮ ነው ባንተ ቤት ምንም አያይ መንፈሳዊ መሆን እኮ መንፈስ መሆን አይደለም። እና እንደ መጽሐፍ አላነበብኩም አንድም ቀን መንፈሳዊ ሰው ሁሉን ይመረምራል ሁሉን ያውቃል ማለት የተሰጠው ሁሉን የሚያውቅ ሁሉን የሚችል እግዚአብሔር ነው። ግን የምታየውን ነገር ያያል የተገለጠለትን ነገር ያያል። ስለዚህ ስለ መንፈሳዊ ምናምን አታው በዚህ ጋር ነገሮችን የሆነ ነገር ለማድረግ እንትን አትበል። እውነት መናገር ከመንፈሳዊነት አውጣ አታን። ስለዚህ ከዚህ በኋላ እውነቱን ካልተቀበል መኖር አይችልም። መቀባበል መደማመጥ መሰማማት በዚህ ሰዓት ኢትዮጵያ ውስጥ እግዚአብሔር እየሰራ ነው ብለህ ታምናለህ? በኃይል በምን እስቲ እንዴት በምን መለኪያ እንደዛ አልክ? እንዴት እግዚአብሔር በኃይል እየሰራ እንደሆነ አወቅ? በኃይል እየሰራ ነው ሼፕ እየተደረገ ነው። አንዳንዶች እግዚአብሔር ምን ነው ዝም አለን ምናምን የሚሉ እኮ በየቤተክርስቲያኑ ሲጸለይ እኮ ምናምን ሰማለን። እንዴ ዝም አለ ምን ዝምታ ምን ታዲያ እግዚአብሔር ወጥቶ ይጮህ? ዝምታውም እኮ መልስ ነው። ዝምታም እኮ ስራ ነው አታል ዝምታውም ስራው። ከአሁን በኋላ ህዝቡ የጽንፈኞችን በዶላር ላይ ቀን በቀን እየተጣሉ 10 ቦታ ከሚፈነካከቱ ከሚለያዩ ሰዎች ራሱን ቆጥበው የአማራ ህዝብ ሀገር ውስጥ ያላቸው ራሳቸው ወኔ መሪ ያላቸው ይሄንን መስማት ደቡብ ቢሆን ሌላ ቢሆን ሰምቶ በአንድነት ኢትዮጵያን ይዞ ወደፊት መሻገር ያለኑ አንድ ሀገር ነው። እኛ በኢትዮጵያ መኖር በኢትዮጵያ ከፍታ ነው ምናምነው። እንውጋ እንጎርግር እናሳንስ ካልኮ አንቀበለው ታለድ አሁን የኦሮሞን ህዝብ ማሳነስ የሚፈልጉ ሰዎች መረገጥ የሚፈልጉ ሰዎች በትላንትና ጫማ ሊያቆሙ የሚፈልጉ ሰዎች አሉ። ዛሬም ነገም ለዘላለም ወደፊትም በዚህ ውስጥ የኦሮሞ ህዝብ አልነበረም። እጁን ለጠላት አይሰጥም። ይሄን ነው ኢትዮጵያ ያደገች ነው በኃይል። እስቲ ለምሳሌ ካየኸው ከድገቷ ትላንትናና የዛሬዋን ኢትዮጵያ አነጻጽራለኝ። የኢትዮጵያ ኢኮኖሚ እኮ ከበፊቱ በስንት ደረጃ እንዳደገ ያላቀም ባለፈው ስነገር በሚዲያ ላይ አይቼዋለሁ። በጣም እያደገች ነው። ያልተገነቡ ነገሮች ብዙ ነገሮች እየተገነቡ ነው። ብዙ ነገር መመልከት እንችላለን። አይታለን ኢትዮጵያ ውስጥ የኢንሳ መሰራራት ብትወስድ የሳይንስ ሙዚየም ብትወስድ ወንዞች አካባቢ መስሩት በአማራ ክልል ውስጥ ምንድነው አካባቢ የተሰራ ምንድነው የሚባለው በጣም ከባባድ የሆኑ ነገሮች አይታል። ብዙ ነገር ተቀይሯል። በነውጡ ውስጥ አደገኛ የሆነ ለውጦች አሉት። ስለዚህ ይሄንን ለውጥ መደገፍ ይሄንን ለውጥ አብሬ መቆም ይሄንን ለውጥ ወደፊት ማራመድ አስፈላጊ ነው። አነጻጽርልኝ አልኩህ የትላንቷን ኢትዮጵያና አሁን ያለችበትን ከለውጡ በፊት የነበረችው ኢትዮጵያና አሁን ያለችው ኢትዮጵያ ምን ላይ ናቸው?
እንደ አንድ ኢትዮጵያዊ አገሬን ወዳለሁ ብለሃል። ኢትዮጵያን ለኢትዮጵያ መልካም ነገር አለ ይብልሃል። ከኢትዮጵያ ሁሉ ከለውጡ በፊት ኢትዮጵያ በሞትና በህይወት መካከል ነው ያለችው። አታል ትኩስም አይደለችም። ከለውጡ በፊት በራድም አይደለችም። ለብ ያለ አታል አሁን ኢትዮጵያ በምን መንገድ ስማ በዓለም ሁሉ ላይ ይታወቃል። ከበፊቱ ይልቅ ብዙ አገሮች ብሪጅ ነው ብሪጅ ምንድነው አሁን ባለፈው የገቡት ንብረት ጥራልኝ እስቲ የቱኛ ብሪክስ አይታለም አልነበረችም። ትላንትና ቢሆን ማንም አይቀበልም። አይታል ዛሬ የመሪ ብቃት ይሄ ነው። ለዚህኛ ኦሮሞ አቃፊ ነው የምንለው። ክንፉ ረጅም ነው። አይታል ይሄ መሃል ኢትዮጵያ የሚኖር ህዝብ በጣም የተረጋጋ በጣም የነቃ በአንድነት የሚያምን በእድገት የሚያምን ህዝብ ነው። ይሄ ልጅ ከዚህ ህዝብ መካከል ነው የወጣ። ለዚህ ነው ኢንተርናሽናል ክንፍ ነው ያለው። ኢንተርናሽናል እይታ ነው ያለ። ኢንተርናሽናል ራዕይ ነው ያለው። ኢንተርናሽናል ህልም ነው ያለው። ስለዚህ ኢትዮጵያ ከአፍሪካ ከሆነ ሀገራት ብቻ ላይ አይደለም እያወዳደረ ያለው ዓለም ውስጥ ካሉት ሀገር ብዙ ወደዚህ ሀገር መምጣት የማይችሉ ነገሮች ወደዚህ ሀገር መጥተዋል። ስለዚህ የትላንትና ኢትዮጵያ በራድም ትኩስም አይደለችም፣ ለብ ያለች ኢትዮጵያ ናት። አሁን ደግሞ ኢትዮጵያ እየተቀጣጠለች ነው። የምንጠፋ ይመስለናል እንጂ የሆነ ነገር ከዙሪያችን ጠፍቷል። የቆምነው ይመስለናል እንጂ በጣም በኃይል እየተራመርን ነው ያለን። የተያዝነው እንመስላለን እንጂ በጣም ተለቀናል። ኢትዮጵያ ትልቅ ለውጥ ውስጥ ገብታለች። አንደኛ እኮ እኔና አንተ እንኳን በነፃነት የመናገር አይደል? አሁን አንዳንድ ጽንፈኞች ሃይማኖተኛ ነኝ የሚል ረጃጅም የሆነ ቀሚስ ምናምን የለበሰ ከመቃብር ውጡና ግዙን፣ ኢትዮጵያ ጠፋች፣ ከመቃብር ውጡና ግዙን ኢሬሳ አካባቢ የሚያድር ትውልድ እንደው ከመቃብሩ እንኳን ወጥቶ ቢገዙ ኢትዮጵያን እንደ ትላንትና ያገኛሉ ነበረች እዛ ቦታ? መቃብር የሚሸት ትውልድ በህይወታል። እንደው ከመቃብር ኑና ግዙን። ይሄ ማነው የሆነ ቄስ ጠራ ነው ያየሁት። ማንን ነው የሚጠራ? ምኒልክን ከመቃብር ውጣና ግዛኝ። እንደው ምን ልቆይቷል ከሞተ ባይሆን መለስን ቢጠራ ይሻል ነበር። ምን ማለት ነው? ያው እንደዛ ነው። ኢሬሳ ነም እክራላኮፍቱ አታ ይሄ ትልቅ ንቀት የሃይማኖት አባት ነው ተብሎ መንፈሳዊ ሰው ነው ተብሎ ከመቃብር ውጡና ግዙ። አሁን አለ ራሱ ወደ መቃብር ይሄዳል እንጂ ከመቃብር ወጥቶ ሁለተኛ ኢትዮጵያን የኦሮሞን ህዝብ የሚገዛ አይደለም። ራሱ ወደ መቃብር ይሸኛል። ማንም ይሸኘው ፈጣሪ ነው እኮ ገባይ። የሚሸኘው ማን ነው ብዬ ነው ገርባ። ፈጣሪ ነው የሚሸኘው። ሰውየው ከመቃብር ውጡና ግዙኝ የሚል አንድ ትልቅ ሰውየው አላየ? ያረጁ ሰውየው ሚዲያን ጎግል አድርጓል። ይኸው ከመቃብር ውጡና ግዙኝ እነ እንትናን ነው የምጠራ። አንድ ደግሞ ምልልክ ከረሳኝ ቀኜ ትርሳ፣ ጣይቱ ከረሳ ቀኜ ትርሳ ምናምን። ቀኙ ይቆረጣል። ከመረሳት ውጪ ሌላ ምንም አማራጭ የለው። አሁን ያለፈ ታሪክ ሳይሆን ወደፊት የሚኖር ታሪክ ልንሰራ ይገባል። የሚያለያየን ሳይሆን አንድ የሚያደርገን ታሪክ ላይ ልንሰራ ይገባል። አይታላል። ይሄ ትልቅ ጥላቻ የሞተን ከመጥራት በህይወት ያለውን እጅ ለእጅ ታይዘን ብንሻገር ነው የሚሻለው። ይሄንን ሐሳብ ይቃወማሉ። ጥሩ ምን ደህና ነህ አይደል? ግን ሰላም ነው። ደህና ነህ ምን ከአማርኛ ውስጥ ዳና ነህ ብቻ ነው እንደምታውቀው? ሰላም ነው ብቻ ነው። እንዴት እየሆንክ ነው ያለው ብዬ ነው። ምንድነው? ምን ሆንኩ? ተረጋግቼ እኮ ነው እያወራ ያለው። ዳና ነህ ሌላ ኢንተርቪው የለም ወይ ማለት ንግግር የለም? ንግግር አለ? ምንም የጻፍከው ነገር የለም? ዳና ነህ ሰላምታ ነው እየጠየቀኝ ያለው።